ሰላም ውድን የተከበራችሁ የቃል ዩቲዩብ ተመልካቾች በያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። በዚህ ቪዲዮ ኤክስትራ ቨርጂን ኦሊቭ ኦይል በመጠጣታችን የምናገኛቸውን የጤና ጥቅሞች ለእናንተ የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ እንድትከታተሉ በአክብሮት ጠይቃችኋለሁ። መልካም ቆይታ። እንግዲህ ኤክስትራ ቨርጂን ኦሊቭ ኦይልን በመጠጣት የሚታወቁት በሜዲትራኒያን ባህር አካባቢ የሚቀመጡ ሰዎች እንደሆኑ በርካታ ጥናቶች ያመለክታሉ ማለት ነው። እንግዲህ በኤክስትራ ቨርጂን ኦሊቭ ኦይል ውስጥ ከፍተኛ ሞኖሳቹሬትድ ፋት እንዲሁም አንቲኦክሲደንቶች እና ቫይታሚኖች እንደሚገኙ በርካታ ጥናቶች ያመለክታሉ ማለት ነው። ከዚህ ባለፈ እንግዲህ ኤክስትራ ቨርጂን ኦሊቭ ኦይልን በመጠጣታችን የምናገኛቸውን የጤና ጥቅሞች አንድ ባንድ ለእናንተ ልዘርዝርላችሁ ማለት ነው። የመጀመሪያው አንደኛ ለልብ ጤንነት ነው። እንግዲህ በኤክስትራ ቨርጂን ኦሊቭ ኦይል ውስጥ የሚገኘው አንቲኦክሲደንት በተለይም ኦሊክ አሲድ የሚባለው ይህ ንጥረ ነገር መጥፎ ኮሌስትሮል በሰውነታችን ውስጥ እንዲቀንስ በማድረግ እንዲሁም ደግሞ ለደም ግፊት የመጋለጥ እድላችን በመቀነስ ከዛም ባለፈ ደግሞ ለልብ ድካምና ለስትሮክ አደጋ የሚያጋልጠንን የደም መርጋት በሽታን በመከላከል እነዚህን ሁሉ በሽታዎች በመከላከል ለልብ በሽታ የመጋለጥ እድላችን ይቀንሳል ማለት ነው። ሁለተኛ ለቁጥር 2 የስኳር በሽታ የመጋለጥ እድላችን ይቀንሳል ማለት ነው። ጥናቶች እንደሚያመለክቱት ኤክስትራ ቨርጂን ኦሊቭ ኦይልን የሚጠቀሙ ሰዎች እስከ 40% ቁጥር 2 ወይም ደግሞ ዳይቤቲክ የስኳር በሽታን የመከላከል እድል እንዳላቸው ያመለክታል ማለት ነው። ማለት ግልጽ ካልሆነላችሁ ኤክስትራ ቨርጂን ኦሊቭ ኦይልን የምትጠቀሙ ከሆነ ከማይጠቀሙት ሰዎች 40% የስኳር በሽታን የመከላከል አላችሁ ማለት ነው። ሶስተኛ ካንሰርን ለመከላከል ነው። እንግዲህ በኤክስትራ ቨርጂን ኦሊቭ ኦይል ውስጥ የሚገኙት አንቲኦክሲደንቶች ካንሰርን ለመከላከል እንደሚያግዙ አሁንም በርካታ ጥናቶች ያመለክታሉ ማለት ነው። አራተኛ ለአእምሮ ጤንነት ነው። እንግዲህ በኤክስትራ ቨርጂን ኦሊቭ ኦይል ውስጥ የሚገኙት አንቲኦክሲደንቶች በአንጎላችን ውስጥ የሚገኙ ሴሎችን ከኦክሲዴቲቭ ውጥረት እና እብጠት በመከላከል ከእድሜ ጋር የሚመጣ እንደ አልዛይመር የመርሳት ችግር እንዲሁም ዲፕሬሽንን በመከላከል የሰው ልጅ የግንዛቤና የእውቀት መጠንን ለማሻሻል እንደሚያግዝ በርካታ ጥናቶች ያመለክታሉ ማለት ነው። አምስተኛ ለአጥንት ጤንነት ነው። እንግዲህ በኤክስትራ ቨርጂን ኦሊቭ ኦይል ውስጥ ቫይታሚን ኬ አለ። ቫይታሚን ኬ ደግሞ ለአጥንት ከፍተኛ ጠቀሜታ አለው ማለት ነው። ከዛም ባለፈ እንግዲህ ኤክስትራ ቨርጂን ኦሊቭ ኦይል በሚጠቀም ሰዓት ካልሽየም በሰውነታችን ውስጥ እንዲመጠጥ ያደርጋል ማለት ነው። ያ በሚሆንበት ሰዓት ደግሞ ለኦስቲዮፕሮሲስ ወይም ደግሞ ለአጥንት በሽታ የመጋለጥ እድላችን ይቀንሳል ማለት ነው። ስድስተኛ ጸረ ብግነት ባህሪያት አሉት ማለት ነው። ማለትም ብግነትን ለመከላከል ያግዛል ማለት ነው። እንግዲህ በኤክስትራ ቨርጂን ኦሊቭ ኦይል ውስጥ የሚገኙት አንቲኦክሲደንቶች በተለይም ኦሌካንታል የተባለው ይህ ንጥረ ነገር ይህ አንቲኦክሲደንት በሰውነታችን ላይ ብግነትና ኢንፍላሜሽን እንዳይፈጠር በማድረግ ለጸረ ብግነት ማለትም ጸረ ብግነት ባህሪያት አለው ማለት ነው። ለብግነት በሽታ የመጋለጥ እድላችንን ይቀንሳል ማለት ነው። ሰባተኛ ክብደትን ለመቀነስ ነው። እንግዲህ ኤክስትራ ቨርጂን ኦሊቭ ኦይል በካሎሪው ከፍተኛ ነው። ነገር ግን ከተጠቀምነው በኋላ የጥጋብ ስሜት ተሰምቶ ለብዙ ጊዜ እንድንቆይ ስለሚያደርግ ያ በሚሆንበት ሰዓት ደግሞ ከመጠን በላይ ካሎሪዎች እንዳንጠቀም ያደርጋል ማለት ነው። በተዘዋዋሪ የሰውነት ክብደትን ለመቀነስ ያግዛል ማለት ነው። ስምንተኛ ለምግብ መፈጨት ነው። እንግዲህ ኤክስትራ ቨርጂን ኦሊቭ ኦይል መጠቀም በሰውነታችን ውስጥ የምግብ መፈጨት ሜታቦሊዝም እንዲጨምር ያደርጋል ማለት ነው። እንዲሁም ደግሞ ለጤናችን ጠቃሚ የሆኑ ባክቴሪያዎች ያበረታታል ማለት ነው። ስለዚህ ኤክስትራ ቨርጂን ኦሊቭ ኦይል ለምግብ መፈጨት ጤናም ከፍተኛ አስተዋጽኦ አለው ማለት ነው። ከዛ ባለፈ አንዳንድ ጥናቶች ላይ ያየሁት እንግዲህ ኤክስትራ ቨርጂን ኦሊቭ ኦይል መጠቀም የጨጓራን በሽታም እንደሚቀንስ በርካታ ጥናቶች ያመለክታሉ ማለት ነው። ነገር ግን ለከፍተኛ ጨጓራ በሽታ የተጋለጣችሁ ሰዎች ሕክምና ሄዳችሁ ተገቢውን ሕክምና ነው እንጂ ማግኘት ያለባችሁ ኦሊቭ ኦይልን እንደ መድኃኒት ተጠቀሙት ያልኩ አይደለም። ይሄ የሚያሳብ ነው። ነገር ግን አንዳንድ አልፎ አልፎ የሚያስቸግራችሁ ሰዎች ካላችሁ ሞክሩት ማለት ነው። መጠን አለው። ከአንድ የሾርባ ማንኪያ እስከ 2 ሾርባ ማንኪያ
ብትጠጡትም ተመራጭ ነው። ያለዛም ደግሞ ሰላጣ ውስጥ ጨምራችሁ ብትጠቀሙት መልካም ነው ማለት ነው። ከዛ ባለፈ ለቆዳና ለፀጉር ጤንነት ነው። እንግዲህ በኤክስትራ ቨርጂን ኦሊቭ ኦይል ውስጥ የሚገኙት ከፍተኛ አንቲኦክሲደንቶች ያለ እድሜያችን ቆዳችን እንዳይሸበሸብ ያደርጋል ማለት ነው። የቆዳችን ተፈጥሯዊ ይዘቱን ይዞ እንዲቆይ ያደርጋል ማለት ነው። ያማረና የተዋበ ቆዳ እንዲኖረን ያደርጋል ማለት ነው። ያለ እድሜያችን ቆዳችን የመሸብሸብ ይሄ ያረጀ ፊት ምናምን የሚመስል ነገር አለ አይደለ? እሱን ለመከላከል ያግዛል ማለት ነው። ከዛ ባለፈ እንግዲህ ለፀጉር ጤንነት በውስጡ የሚገኙት አንቲኦክሲደንቶች እና ቫይታሚን ኢ ለፀጉር ጤንነትም ከፍተኛ አስተዋጽኦ አለው ማለት ነው። ከዛም ባለፈ ኤክስትራ ቨርጂን ኦሊቭ ኦይል በምንጠቀምበት ሰዓት ፀጉራችን ልስልስ ስለሚል በቀላሉ የመሰበር እድሉን ይቀንሳል ማለት ነው። ስለዚህ ጠንካራና ያማረ ፀጉር፣ ለስላሳ ፀጉር እንዲኖረን ያደርጋል ማለት ነው። ከዛ ባለፈ አንዳንድ ጥናቶች እንደሚያመለክቱት ለዓይን ጤንነት፣ ለጆሮ ጤንነት እንዲሁም ደግሞ ለጉበት ጤንነትም እንደሚያግዝ በርካታ ጥናቶች ያመለክታሉ ማለት ነው። ምን ለማለት ፈልጌ ነው? እኔ እዚህ ጋር የነገርኳችሁ ብቻ ሳይሆን እኔ ያልነገርኳችሁም ብዙ አሉ ለቆዳ ጤንነት አጠቃላይ እንዲሁም ደግሞ ለጥፍር ጤንነት አሉ ማለት ነው አንዳንድ ጥናቶች ላይ። ስለዚህ ይህን ብቻ እንዳትጠብቁ ነው። ከዛ ባለፈ አንዳንድ የሕክምና መድኃኒት እየወሰዳችሁ ያላችሁ ሰዎች ኦሊቭ ኦይልን ከመጠጣታችሁ በፊት መጀመሪያ የጤና ባለሙያዎችን ብታማክሩ የተሻለ ይሆናል ብዬ አስባለሁ። ምክንያቱም ከአንዳንድ የጤና መድኃኒቶች ጋር መስተጋብርን ስለሚፈጥር መጀመሪያ የጤና ባለሙያዎችን አማክራችሁ ብትጠቀሙት መልካም ነው ብዬ አስባለሁ። ለዛሬው የነበረን ቆይታ ይህን ይመስላል። ስለነበረን ቆይታ አመሰግናለሁ። በያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። ባይ ባይ።